በራስህ እመን። አጋጣሚ አይደለም። ከጠጣር ነገሮች የተሰራ አይደለም። ከሆኑ ክፍሎች ተገጣጥሞ የተሰራም አይደለም። አንተ ሆነ ብለህ ታቅደህ የተለየ ተሰጥኦ ኖሮ በታላቁ ጥበበኛ በፍቅር በምድር ላይ እንድትቀመጥ ያደረግክ ነህ። ዛሬ ሰዎችን ከማሸነፍ የሚከለክላቸው ቁጥር አንድ ችግር በራሳቸው ላይ እምነት ማጣታቸው ነው። ሽንቁር ሚዲያ ይህ ጠቃሚና ህይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩ። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ። ከፍተኛ ውጤት የሚያገኙት ትልልቅ ራዕይ ያላቸው ሰዎች ናቸው። ለብዙዎቻችን ትልቁ አደጋ ትልቅ ዓላማ ኖሮን ሳንደርስበት መቅረታችን ሳይሆን ትንሽ ዓላማ ኖሮን ስንደርስበት ነው። ማይክል አንጀሎ። በምንም መንገድ ራዕያችሁን እንዳትገድቡት አበረታታችኋለሁ። የፈለገውን ያህል ትልቅ ይሁን። ሁል ጊዜ ትልቅ ህልም ይኑር። ትልቅ ህልም ታላላቅ ሰዎችን ይስባል። ትልቅ ህልም ለመፍጠር ትንሽ ህልም ከመፍጠር የበለጠ አቅም አይጠይቅም። ምርጫዎችን በመቻልና ምክንያታዊ በሚመስል ነገር ላይ ብቻ ከገደብካቸው በትክክል ከምትፈልገው ነገር ራስን ትለይና የሚቀር ተወቃሽነት ብቻ ይሆናል። ማንም ራዕይን እንዲያደናቅፍባት ትፍቀድ። ራዕይ እንደማይሰራ ሊያሳሙን የሚሞክሩ ሰዎች አሉ። እብድ እንደሆንክና ሊሰራ የማይችል እንደሆነ ይነግሩሃል። የሚስቁብህና ወደ እነሱ ደረጃ ሊያወርዱ የሚፈልጉ ሰዎችም ይኖራሉ። እንደዚህ አይነቶቹ ሰዎች ህልም ሰራቂዎች በመባል ይታወቃሉ። በፍጹም አትስማቸው። ወደፊትህን ከኋላ ሳይሆን ከወደፊትህ ፍጠር። ለከፍተኛ ውጤት ራዕይን አካፍል። ራዕይን ጽፈህ ከጨረስክ ልታምነው ለምትችል አዎንታዊና ደጋፊ ለሆነ ጥሩ ጓደኛ አካፍለው። ጓደኛ ራዕይ በጣም ያልተለመደ፣ ለማሳካት የሚያስቸግር፣ በጣም ሐሳባዊ፣ ከእውነታው የራቀ ወይም ገንዘብ ላይ ያተኮረ ነው ብሎ ያስባል ብለህ ፈርተህ ይሆናል። ብዙ ሰዎች ራዕያቸውን ስለማካፈል ሲያስቡ እነዚህን ነገሮች ይፈራሉ። እውነታው ግን ብዙ ሰዎች በልባቸው የሚፈልጉት አንተ የምትፈልገውን ነው። ሁሉም ሰው የተትረፈረፈ ገንዘብ፣ የሚመች ቤት፣ ትርጉም ያለው የሚደሰትበት ስራ፣ መልካም ጤንነት፣ የሚወዳቸውን ነገሮች ለመስራት ጊዜ፣ ከቤተሰብና ከጓደኞች ጋር ያለውን ግንኙነት ለማሻሻል፣ በዓለም ላይ ልዩነት ለማምጣት እድል ማግኘት ይፈልጋል። ይህንን የምናምነው ግን በጣም ጥቂቶቻችን ነን። ራዕይን ስታካፍል አንዳንድ ሰዎች እንዲሳካልን መርዳት ሲፈልጉ ታገኛቸዋለን። ሌሎች ደግሞ ሊረዱ ከሚችሉ ጓደኞችና ከሚያስፈልጉ ነገሮች ያገናኘዋል። ራዕይን ባካፈልኩ ቁጥር ግልጽ እየሆነና በጣም እውነትና ሊፈጸም የሚችል መስሎ ሲሰማ ታገኘዋለህ። ከሁሉም በላይ ራዕይን ባካፈልኩ ቁጥር ልታገኘው የመቻልህን የራስህን ንቆ ያልሆነ አእምሮ እምነት ታጠነክረዋለህ። እንደሚቻል እመን። ዛሬ ሰዎችን ከማሸነፍ የሚከለክላቸው ቁጥር አንድ ችግር በራሳቸው ላይ እምነት ማጣታቸው ነው። ናፖሊዮን ሂል አንድ ጊዜ አእምሮ ሊይዝና ሊያምን የሚችለውን የትኛውም ነገር ማሳካት ይችላል ብሎ ነበር። በእርግጥ አእምሮ የምትፈልገውን ሁሉ ሊያቀርብልህ የሚችል ኃያል መሳሪያ ነው። ነገር ግን በመጀመሪያ የምትፈልገው ነገር የሚቻል መሆኑን ማመን አለብህ። ማመን ደግሞ ምርጫ ነው። ማመን ደግመህ ለማሰብ የምትመርጠው ሐሳብ ነው። የምታገኘው የምትጠብቀውን ነው። ሳይንቲስቶች የሰው ልጆች አጸፋዊ ምላሽ የሚሰጡት ከውጫዊ ዓለም ወደ አእምሯቸው ለሚፈሰው መረጃ ነው ብለው ያምኑ ነበር። አሁን ግን ምላሽ የምንሰጠው አእምሯችን በቀድሞ ልምዱ ላይ ተመስርቶ ቀጥሎ እንዲሆን ለሚጠብቀው ነገር እንደሆነ አውቀዋል። አሮጌዎቹን አሉታዊ ነገሮች በብዙ አዎንታዊ የምትጠብቃቸው ነገሮች ስትተካና የምትፈልገው ነገር እንደሚገኝ ማመን ስትጀምር አእምሮ ስራውን ይረክብና ያንን መሆን የሚገባውን ነገር ያከናውንልሃል። ከዚያም አእምሮ በተሻለ ሁኔታ ያንን ውጤት ለማግኘት ይጠብቃል። ማመን አለብህ። በቂ በሆነ ጽናት ካመንክና እምነትን መሰረት ካደረግ የምትፈልገውን ሁሉ መሆን ትችላለህ። ምክንያቱም አእምሮ የያዘውንና ያመነበትን ነገር ሁሉ ሊያሳካው ይችላል። ናፖሊዮን ሂል። ወደ ኋላ የሚጎትትህ የማታውቀው ነገር ሳይሆን የምታውቀው ግን እውነት ያልሆነው ነገር ነው። በራስህ እመን። አጋጣሚ አይደለም። ከጠጣር ነገሮች የተሰራ አይደለም። ከሆኑ ክፍሎች ተገጣጥሞ የተሰራም አይደለም። አንተ ሆነ ብለህ ታቅደህ የተለየ ተሰጥኦ ኖሮ በታላቁ ጥበበኛ በፍቅር በምድር ላይ እንድትቀመጥ ያደረግክ ነህ። የምታልመውን አይነት ህይወት በመፍጠር ስኬታማ ለመሆን በመጀመሪያ
እንዲፈጠር ማድረግ እንደምትችል ማመን አለብህ። ወደ ራስህ ልትስበው የምትችለው ትክክለኛው ነገር እንዳለ ማመን አለብህ። በስራ ማመን አለብህ። ይህንን በራስ ማመንህን ብትፈልግ ለራስ የሚሰጥ ግምት ወይም በራስ መተማመን ወይም በራስ ማረጋገጥ ብለህ ልትጠራው ትችላለህ። የምትፈልገውን ውጤት ለመፍጠር በውስጥ ባለው ችሎታ፣ በተሰጥኦዎችህና ክህሎቶች ላይ ጥልቅ እምነት ሊኖር ይገባል። በራስ መተማመን አመለካከት ነው። በራስ ማመን ምርጫ ነው። ከጊዜ ብዛት የምታዳብረው አመለካከት ነው። አዎንታዊና የሚደግፉ ወላጆች መኖር መልካም ነገር ቢሆንም እውነታው ግን የብዙዎቻችን ወላጆች በምንም ነገር የተለዩ ያልሆኑና ባለማወቅ እነሱ ያደጉበትን አሉታዊ ልምዶችና እንቅፋት የሆኑ እምነቶችን ወደ እኛ ያስተላለፉልን ወላጆች መሆናቸው ነው። ግን አስታውስ፣ ያለፈው አልፏል። አሁን ላለበት በራስ የመተማመን ደረጃ ወላጆችን የሚያሸልም ነገር የለውም። ለራስ አመለካከትና እምነት ኃላፊነት መውሰድ ያለብህ ጊዜ አሁን ነው። አእምሮህን ያሳረፍክበትን የትኛውንም ነገር ልትሰራው እንደምትችል ለማመን መምረጥ አለብህ። ምክንያቱም ትችላለህና። በአእምሮ ላይ የተደረገ የቅርብ ጊዜ ጥናት እንዳመለከተው ከራስ ጋር አዎንታዊ ንግግር ማድረግና አዎንታዊ ነገሮችን በአይነ ህሊና ማየት ተገቢ ከሆነ ስልጠናና ልምምድ ጋር ከተቀናጀ ማንም ሰው ምንም ነገር መስራትና መማር እንደሚችል ማሳየቱ ማወቅ ሊረዳ ይችል ይሆናል። አልችልምን መተው አለብህ። በሰዎች አእምሮ ውስጥ በጣም ከፍተኛው የተቃርኖ ኃይል አልችልም የሚለው ሐረግ ነው። ስኬታማ ለመሆን አልችልም የሚለውን ሐረግና እንደ ብችል ኖሮ የሚሉትን አይነት ዘመዶቹን መተው ያስፈልጋል። ገና ስትናገራቸው ደካማ ያደርገዋል። ሕፃን እያለ ምንም ነገር አያቆምም ነበር። የትኛውም ነገር ላይ መውጣት እንደምትችል ታስባለህ። ለማሸነፍ የትኛውም ክልከላ ለአንተ ትልቅ አልነበረም። ነገር ግን ቀስ በቀስ ከቤተሰብ ከጓደኛና ከአስተማሪዎች የምትሰማቸውና የምትቀበላቸው ስሜታዊና አካላዊ ጥቃቶች አይበገሬነትህንና በመቻል ማመንህን እስክታቆም ድረስ እየቀነሰ ይመጣል። ከቃላቶች ውስጥ አልችልም የሚለውን የማስወገድ ኃላፊነት መውሰድ አለብህ። መቼም አይረፍድም። እንደገና ለመጀመር መቼም አይረፍድም። ለመደሰት መቼም አይረፍድም። ሰዎች ህልሞቻቸውን ወደ ማሳካት ሲሄዱ የሚያጋጥሟቸውን ነገሮች ለመሸሽ ከሚያቀርቧቸው ብዙ ከተለመዱ ሰበቦች አንዱ አርጅቻለሁ፣ ለኔ ረፍዶብኛል፣ ፈጥኜ አልጀመርኩም የሚል ነው። ይህ ግን እውነት አይደለም። ይህንን አስታውስ። በታሪክ ከታወቁት ታዋቂ የምግብ አብሳዮች አንዷ ጁሊያ ታልድ ናት። ጁሊያ 40 ዓመት እስኪሆናት ምግብ ማብሰል እንኳን አልተማረችም ነበር። እንዲሁም ዘ ፍሬንች ሼፍ የሚለውን ታዋቂ የቴሌቪዥን ፕሮግራም እስከ 51 ዓመቷ ድረስ አልጀመረችም ነበር። ሱዛን ቦይል እስከ 40 ዓመቷ ድረስ ታዋቂ አልነበረችም። በጸደይ 2009 በዓለም አቀፍ መድረክ ላይ በብሪቲሽ ጋት ታለንት ላይ ተወዳድራም ከዚያ ጊዜ ጀምሮ 19 ሚሊዮን ኮፒዎች የተሸጡ 5 አልበሞችን አሳትማለች። ሁል ጊዜ ለግራሚ ሽልማት በእጩነት ትቀርባለች። ጠቅላላ የተጣራ ሀብቷ ከ37 ሚሊዮን ዶላር በላይ ሆኗል። የኮሌጅ ዲግሪ ያስፈልገኛል ብላ ትገምት። ራስን ማመን ከእውቀት ከስልጠናና ከትምህርት በላይ ነው። ትምህርት ለህይወት ዘመን እውቀት ዝግጁ ለመሆንና ስኬት ለማግኘት አስፈላጊ ቢሆንም በሆነ የትምህርት ዘርፍ ዲግሪ መኖር ግን ለስኬት የግድ አስፈላጊ ነጥብ አይደለም። ሌሎች ስላንተ የሚያስቡት ያንተ ጉዳይ አይደለም። ማንም በማያምንብህ ጊዜ አንተ ራስን ማመን አለብህ። አሸናፊ የሚያደርግህ ያ ነው። የሌሎች በአንተና በህልም ማመን ለስኬት አስፈላጊ ነገር ቢሆን ኖሮ ብዙዎቻችን ምንም ነገር ማሳካት አይሆንልንም ነበር። ውሳኔህን ራስ በግብህና በምኞትህ መስራት በምትፈልግበት ነገር ላይ አድርግ እንጂ በጓደኞችህ፣ በወላጆችህ፣ በባለቤትህ፣ በልጆችና በስራ አጋሮችህ ህልም፣ ፍላጎትና አመለካከት ላይ ታድርግ። ሌሎች ሰዎች ስላንተ በሚያስቡት ነገር ላይ መጨነቅ አቁምና ልብህን ተከተል። ሽንቁር ሚዲያ ይህ ጠቃሚና ህይወት ለዋጭ ምክሮችን የሚያገኙበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እያንዳንዱ የምንለቃቸውን ቪዲዮዎች ላይክ፣ ሼር፣ ኮሜንት በማድረግ አብሮነታችሁን አሳዩን። እናመሰግናለን። ሽንቁር ሚዲያ ነገን ዛሬ